ሰላምና ጤና ከእናንተም ከእኔም ጋር ይሁን እያልኩኝ የዛሬ ፕሮግራም እንጀምራለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማለዳ ኢንተርቴንመንት ቤተሰቦች እንዴት አላችሁልኝ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ጋር ሁሉም ሰላም እንደሆነ ተስፋ አደርጋለሁኝ። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ከሰሞኑ አዳዲስ ጉዳዮች እየተነሱ ይገኛሉ ማህበራዊ ሚዲያ ላይ አንዳንዴ እውቅና ሲመጣ ብዙ ሰዎች የሰበሰቡ ሲመስላቸው በጣም እኛንን አዋቂ የሚሉ ሰዎች ደግሞ በዝተዋል እና የአፍ ወለምታ አይጠፋም። ከአፍ ወለምታ በኋላ ይቅርታ መጠየቅን ደግሞ ትልቅነት ነው ብዬ አምናለሁ። ለዛ ደግሞ የማይነሳሳ ሰው መካሪ ነው ወይም ይቅር አስባይ ነው ወይም ደግሞ በጣም መካሪ ሆኖ በህዝብ ዘንድ ተቀባይነትን ያገኛል ብዬ አላምንም፣ ለጊዜው ካልሆነ በስተቀር። ስለሱም አንዳንድ ነገሮች እንናለን። እንግዲህ ስለ ማሌዋ እናት እንግዲህ 9 ልጆችን ከዛሬ 4 ዓመት በፊት መገላገሏ የሚታወስ ነው። ዘንድሮ እንግዲህ 4ኛ ዓመታቸውን በጊነስ ተመዝግበው እንግዲህ እያከበሩ አይተናል። እንግዲህ እግዚአብሔር ቸርነቱ ምን ያክል ነው የሚለውን እንድናይ ያደርገናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁ ትቆዩ ዘንድ በአክብሮት ጠይቃለሁ። ቤቲ ነኝ ከማለዳ ኢንተርቴንመንት። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁኝ። መልካሙን ሁሉ ከእኔም ከእናንተ ጋር ይሁን። አብራችሁ ቆዩ። ተመልሰናል። አዳዲስ መረጃዎችን ስናወጣ እንግዲህ ከሰሞኑ በጣም አነጋጋሪ የነበረው ማህበራዊ ሚዲያ ላይ የአርቲስት ንግስት ፍቅሬ ማርገዝ ነው። እንግዲህ አርቲስት ንግስት ፍቅሬ የፍቅር ተምሳሌት ብላት ደስ ይለኛል። በአርቱ ዙሪያ ላይ ብዙዎቻችን እንደምናውቀው ብዙዎቻችንም እንደምናውቃቸው ብዙ ጊዜ አርት ላይ ብዙ ወከባዎች አሉ። ያም ወከባ ደግሞ ጓደኛም ከእውቅናው ጋር ራሱ አመጣጡ የእውቅናው አመጣጥ በራሱ ትልቅ ጥያቄ የሚያስነሳ ነው። በኢትዮጵያ ታሪክ እንግዲህ እውቅናን ለማግኘት ወይም አርቲስት ለመሆን ሴት ከሆናችሁ ሴትነታችሁን መጠቀም ወይም ደግሞ ብር ካላችሁ በፕሮዴስነት ገብታችሁ ካልሆነ በስተቀር አርቲስቶች ጋር ጠጋ ማለት ከባድ ነው እና እንግዲህ ንግስት ፍቅሬ በብዛት የምትታወቀው በተለያዩ ማህበራዊ ሚዲያ ባደረገችው የቃለ መጠይቅ በገዛ ጓደኛዬ አቺ ተብዬ ነበረ፣ እግዚአብሔር ግን እንደሚችል አድርጎ አሳየኝ ትላለች። ብዙ ጊዜ 2 ነገሮችን በህይወቴ አላደርግም፣ እምነቴን አልቀይርም። ሰምታችኋል። እምነቴን አልቀይርም፣ ፖለቲከኛ አልሆንም። ስትጠየቅ እንዴት ስትባል ፖለቲካን አልወድም፣ በጭራሽ ፖለቲከኛን አልሆንም። እምነቴም ኦርቶዶክስ ተዋህዶ ያደግኩባት ድንቅ እምነቴን በህይወቴ 2 ነገሮች አላደርግም በሚል የምትታወቀው አርቲስት ንግስት ፍቅሬ እንግዲህ ባህላዊ ውዝዋዜ ተወዛዋዥ አብዮት ካሳነሽ ከተጋቡ በጣም ቆይተዋል። በተለያዩ ጊዜያቶች ለመዝናናት ብቻ በሌላ ሀገር እየተገናኙ ፍቅራቸውን ሲያጣጥሙ ቆይተዋል። አሁን ደግሞ እግዚአብሔር ፈቅዶ የዛሬ 1 ዓመት አካባቢ ንግስት ፍቅሬ የአሜሪካን የመግቢያ ቪዛ አግኝታ ወደ አሜሪካ ስትጓዝም ልክ እንደዚሁ መነጋገሪያ የሆነ ነበረ። አሁን የመጀመሪያ ልጇን ማርገዟን ይፋ አውጥታለች። እንግዲህ እመቤቴ ትቅረብሽ፣ መልካሙን ሁሉ ይግጠምሽ እላለሁኝ። ለሴት ልጅ ምን አክል እንደሆነ ስለሚታወቅ ማለት ነው። እግዚአብሔር እንኳን ለዚህ አበቃሽ ለማለት እወዳለሁኝ። ሌላው አነጋጋሪ የነበረው እንግዲህ ትላንትና ጀምሮ ማህበራዊ ሚዲያው እንዲሁም ፐብሊክ የመንግስት የቴሌቪዥን ጣቢያዎች ሲያራግቡት የነበረው የማላዊቷ በድንቃድንቅ መዝገብ ላይ የተመዘገበችው ድንቅ እናት ነው። እንግዲህ እቺ እናት ማላዊ ዜግነት ያላት ሲሆን ልክ የዛሬ 4 ዓመት ሚያዝያ 26 ቀን 2013 ዓ.ም አሊማ በማሊ መንግስት ድጋፍ ለተሻለ ሕክምና ወደ ሞሮኮ ልዩ የእንክብካቤ ማዕከል ስትታገዝ ቆይታ በአንድ ጊዜ 9 ልጆችን መውለድ ችላለች። ከ9ኙም 5ቱ ሴት ሲሆኑ 4ቱ ደግሞ ወንዶች ናቸው። ያም ደግሞ ይበል ያሰኘዋል። እስከዛሬ ድረስ በተመሳሳይ አንዲት ክሮሻዊያት ሴት
9 ልጆችን በአንድ የተገላገለች ሲሆን ማደግ የቻሉት ግን 2 ሲሆኑ እቺ ማሊያዊት እናት ግን 9ኙም በጥሩ ጤንነት ላይ 4ኛ ዓመታቸው የጊነስ ቡክን አስመልክቶ ልደታቸውን ሲያከብሩ ታይተዋል ማለት ነው። ይህም አንደኛ ያደርጋቸዋል እግዚአብሔር ሲፈቅድ። ልክ እንደዚህ ነው እንግዲህ እኚህ ማሊያዊት የመጀመሪያ ልጃቸው አንድ ሴት ልጅ ነበረቻቸው። አሁን በድምሩ 10 አድርጎታል። ስለዚህ እግዚአብሔር አያልቅበትም። ምሕረቱም ፍቅሩም ክብሩም ሁሌም ድንቅ ነው ብዬ አልፋለሁ። ምክንያቱም እግዚአብሔር ድንቅ ባይሆን ኖሮ፣ እግዚአብሔር የሚያደርገው ነገር መልካም ባይሆን ኖሮ በቃ ሲሰጣችሁ አይሰስትም። ሰው አይደለማ፣ በቃ ሰው አይደለም። እግዚአብሔር ሰው ቢሆን ነበረ ስስትን የሚያውቀው። ሰው ስላልሆነ በበረከት ይሞላዋል ቤታችሁን፣ በረከትን ያሰጣል። ቤታችሁን በረከትን በበረከት ያደርገዋል። ይሄ ድንቅ ነው። በአንድ ጊዜ 9 ልጅ ያውም በጥሩ ጤንነት መገኘት ማለት በጣም ደስ የሚል ነው። እና እንግዲህ ከሰሞኑ ሌላ መነጋገሪያ የሆነው የቲክቶከር ሀቢባ አባስ ጉዳይ ነው። ሀቢባ አባስ እንግዲህ መጀመሪያ ላይ ስገባ አስገብቼላችኋለሁ። አንድን በነገራችን ላይ ሚዲያ ላይ ወተን አንድን ነገር ለማሞገስ ወይም አንድን ነገር ለመናገር በህብረት የሚሆን የሚሸመድደንን ቃል ከመናገር እንቆጠብ ባይ ነኝ። ምክንያቱም አሁን ሀቢባ እንግዲህ ጉራጌን የገለጸችበት መንገድ ጉራጌ ስራ ይወዳል ለማለት ሚስቱን እንግዲህ ቃል በቃል ስናገረው ጉራጌ ጠዋት ሚስቱ ሞታበት ከሰዓት ሱቅ ይከፍታል፣ ጠዋት ወንድሙ ሞቶበት ቀብሮ ከሰዓት ሱቅ ይከፍታል፣ ወይም ደግሞ ከሰዓት ስራው ላይ ነው ታርጌቱ ይመስለኛል። ግን የተጠቀሰበት መንገድ ግን ትክክል አይደለም። የኛ ጥያቄ ትላንትም ቲክታክ ላይ በጣም ስንከራከርበት ነበረ። ሳሪ ኤቭሪቲንግ ላይ ብዙ ጥያቄዎች ሲመጡ ነበረ። ይሄ ነገር ትርክት ነው ማለት የዛሬ ስንት ዓመተ ምህረት ላይ አማራ ጡት ቆራጭ ነው ተብሎ ሲወራ የአማራ ተወላጆች ወጥተው ኖ ይሄ ነገር ልክ አይደለም ቢሉ ኖሮ ቢናገሩ ኖሮ ዛሬ አማራ ባልሰራው ታሪክ ባልሰራው ነገር የአሁኑ ትውልድ አይከፍልም ነበር። ይሄ ደግሞ ትክክል ነው። አንዳንዴ ይሄ ዝም ብሎ በቃል መናገር ምን ያክል ታሪክን ጠባሳ ጥሎ እንደሚሄድ እንግዲህ ሀቢባ አባስ የተወለደችው አብነት አካባቢ ነው። እሷም ጉራጌ እንደሆነች ይነገራል። በአንድ በኩል ደግሞ ስልጤ እንደሆነች ይነገራል። እኔ ከብሔሯ ጋር ችግር የለብኝም። እንደ አንድ ኢትዮጵያዊ ከብሔሯ ጋር ችግር የለብኝም። ግን ደግሞ አንድን ብሔር ለማሞገስም ይሁን ለመውቀስም ይሁን ለመንቀፍም ይሁን የዛ ብሔር ማንነት የዛ ብሔር ጥልቅ ፍቅሩን ምን ያክል ፍቅር አለው የሚለውን ደግሞ ማወቅ አለብን ብዬ አስባለሁ። ይሄ ደግሞ የሚሆነው እኔ ባህሌን ለምሳሌ ብዙ ብሔር ሊኖረኝ ይችላል። ምክንያቱም ኢትዮጵያ ውስጥ ብሔር ብሔረሰቦች ያልተዋለደ ያልተጋመደ አለ ብዬ አላምንም። እንደዛም ሆኖ ግን በብሔራችሁ ውስጥ ባህሉን ጠንቅቃችሁ ማታውቁት ከሆነ ልክ ስታጋሩ ስታወጡት ትውፊቱን ታጠፉታላችሁ፣ ባህሉን ታጠፉታላችሁ። ስለዚህ ለምን ጉራጌ እቁብ የመሰረተው እሱ ነው፣ እድር የጀመረው እሱ ነው፣ መርካቶን ያቋቋመው እሱ ነው፣ ግፋ ሲል ደግሞ ኢትዮጵያን ያቆመው እሱ ነው ለማለት ለምን አልተፈለገም? እንደዛ ብሎ ለመጥቀስ ለምን አልተፈለገም? ብዙ መረጃዎች እየወጡ ይገኛሉ። ከዛ ውስጥ ሀቢባ አባስ አንድ ወጣት እዚህ ብሎ በመጣ ሰዓት ጉራጌና ሙስሊምን አረዳም የሚሉ መልሶች እንደመለሰች በተደጋጋሚ እየተገለጸልን ይገኛል። ይሁን እኛ ችግር የለብንም። እኔ አሁንም ከአማራ ምንም ብትወቅስ ልክ እንደዚህ ነው፣ ጉራጌን ብትወቅስ ልክ ግን ደግሞ ባህልን በሚያጠፋ ለምሳሌ ስለ ጉራጌ ባህል ስነግራችሁ ስለ ለቅሶ ባህል አይደለም ባል ሚስቱን ቀብሮ ለቅሶ ሊሄድ ይቅርና እኔ ባደኩበት አካባቢ
የተወሰነ ጊዜ ከነሱ ጋር ስላደግኩኝ ባደግኩበት አካባቢ ባል ሚስት ስትሞትበት ቢያንስ 12 ድረስ እንኳን እቤቱ አይገባም። በኮባ ዳስ ተሰርቶለት፣ እኔ የሶዶ ጉራጌ ነው የምነግራችሁ። በኮባ ዳስ ተሰርቶለት ጓደኞቹ እዛው ጋር ገበጣ ካርታ እየተጫወቱ እዛው ያጫውቱታል እንጂ ምሳ ሰርታ በምታቀርብበት ቤት፣ ሚስቱን ቀዴል በሚያይበት ቀን በቀን በሚያይበት ቤት እንኳን ገብቶ አዘኑን እንኳን አይወጣም። አይደለም ቀብሮ ወደ ሱቅ ሊከፍት ይቀርና፣ ይሄ ነገር ትንሽ ግራ ስለሚያጋባ ማለት ነው። ሌላው ሚስትም ልክ እንደዛው። ለምሳሌ የጉራጌ በሶዶ ባህል ከረር ያለ የሀዘን ስርዓት አለ። ሚስት ባል ሲሞትባት ባል እንግዲህ ምን ያክል ባህሉ እንዴት እንደሆነ እንደምታውቁ የጉራጌ ባህል ታውቃላችሁ። ለመስቀል ላረፋ ጉራጌ እንዴት ነው የሚከበረው የሚለው እንግዲህ አዲስ አበባ ያለው ውጣ ውረድ የሚያሳምን ነው ብዬ አስባለሁ። በዚህ መሰረት ባል የሞተባት አንዲት ሴት 1 ዓመት ሙሉ ስጋ አትበላም። ልጆቿ ሊያርዱ ይችላሉ። ለምሳሌ እሱ በእንቁጣጣሽ አካባቢ ሞቶ ቢሆን ወደ መስቀል ላይ ልጆቹ ያረዱትን አትበላም፣ ነውር ነው። ምክንያቱም በህይወቷ እስከኖረ ድረስ ባሏ የሚያበላት የነበረ በቃ ብዙ አዘንን በጣም ነው የሚከረው በጉራጌ እንዲያውም ማለት ነው። ነገርኳችሁ እንግዲህ አዲስ አበባ ውስጥ ባል ቢሞት የዕለት ሁለት ለባል ለቅሶ የተሰራ ስጋ መበላት ይችላል፣ ይበላል አይደለም። በእኛ በጉራጌ ባህል ደግሞ አይቻልም፣ ነውር ነው፣ አይበላም። በአመቱ መስቀል ልጆቿ ነጭ ልብስ ገዝተው የነሳ አባት ይዘው ትላልቅ ሰዎች የዛ ሰፈር ሰዎች ይዘው አስገዝተው ነው ልብስ እንኳን የምትቀይረው፣ ውሃ እንኳን የሚነካት አይደለም። ባሏን ቀብራ ከሰዓት እሷ ወደ ሱቅ የምትሄድ ይቅርና ከሰዓት እሱ ባልየውም ልክ እንደዛው በጣም ይከራል። አዲስ አበባ እንኳን በአመት በ2 ዓመት ሚስት የሚያገቡ አባቶች አሉ። እዛ ግን ነውር ነው። ልጆቿን እንደገደለ ለልጆቿ ክብር እንደሌለው ለእሷ በህይወት እያለች ክብር እንደሌለው ተደርጎ ነው የሚታየው። ስለዚህ አንዳንዴ ታሪኮችን ስናወራ ለታሪክ ስናመጣ ታሪክ የሚያጣርስ ትርክትን የሚያጠፋ ነገ ዋጋ የሚያስከፍለን ትውልድን የሚያጠፋ እንዳይሆን መጠንቀቅ አለብን። ብዙ ጊዜ ያየሁት ነገር ምንድን ነው? የሆነ ሰው ታዋቂ ሲሆን ብዙ ሰው ሲከተለው የሆነ ደግሞ ከኋላ የሚንጫጫ ጀሌ ያለው፣ ያ ጀሌው ደግሞ እንዲህ እኮ ለማለት ፈልጎ አይደለም፣ እንዲህ ለማለት ፈልጎ አይደለም፣ እንዲህ ለማለት ፈልጎ አይደለም፣ እንዲህ ለማለት ፈልጎ አይደለም፣ መሰጠቅ ብቻ ነው የሚያውቀው። ግን እንደ ማህበረሰብ አንድ ማህበረሰብ ሲነካ ምንድን ነው የተነካው? ምንድን ነው ሊባል የተፈለገው? ኦኬ አንድ ማህበረሰብ እንደ አሁን የጉራጌ ተወላጆች እንደ ጉራጌ ተወላጅ ተነሱ፣ ይቅርታ መጠየቅ ካለባት አንድ ሰው የአፎ ለምታ ይኖራል። ሚዲያ ላይ ስትኖሩ ንጹህ አይደላችሁም፣ ጥንቁቅ አይደላችሁም። ብዙ የአፎ ለምታዎች ሊኖሩ ይችላሉ። ግን በቃ ትክክል ነኝ ማለት ሳይሆን እኔ ያልኩት በዚህ መንገድ ነው። ግን አላማውን ስቶ ወደዚህ ከመጣ ግን ይቅርታ አድርጉልኝ። ይህ በጣም ወሳኝ ነገር ነው በህይወታችሁ ውስጥ። ይቅርታ የሚያስተካክለው ነገር የለም። ስለዚህ እዛ ጋር የሚሆነው ምንድን ነው? ጠይቂ በተባለች ቁጥር እንግዲህ ከ3 ቀን በፊት ነው ከ4 ቀን በፊት ወደ 30 ሺህ ሰው ሲከተላት ነበረ የሰስከስ ፕላስ ቤት ለማውጣት ማለት ነው። ወዴት ተቀየረ ነገሩ? 30 ሺህ ሰው እያየኝ ስለሆነ ቅናት ነው። እኔ በጣም ግራ የሚገቡ ነገሮች ስለሆኑ ማለት ነው። አይደለም እዚህም ትክክል ነህ፣ እዚህም ትክክል ነህ፣ እዛም ትክክል ነህ የምትሉ ሰዎች ግን በመሀል ቤት ምን ያክል ሰዎችን እያባላችሁ እንደሆነ ምን ያክል ሰዎችን እያፋጃችሁ እንደሆነ ብታውቁ የዚህን ያክል ባልሆናችሁ ብዬ አስባለሁ ማለት ነው። ትንሽ እኔም እንደተወላጅ ከፍቶኛል። ምክንያቱም በዚህ አይደለም እስቲል ናው የጎረቤት ለቅሶ ካልተደረሰ የሚኮረፍበት በዓል የለም። እኔ ጎረቤት አሁን የልጅ ልጅ በጣም የማናውቃቸው እኛ ከወጣም በኋላ የማላውቃቸውን ለቅሶ ይሄዳሉ። እስቲል ናው አሁን ተሰብስበን እንሄዳለን።
ስራችንን ጥለን ነው የምንሄደው፣ ቤታችንን ጥለን ነው የምንሄደው፣ ልጆቻችንን ጥለን ነው የምንሄደው። ስለዚህ ያ ምንድን ነው የማናውቀውን ሰው ለቅሶ የሚሄድ ማህበረሰብ እዚህ ጋር መጥቶ ሚስቱን ቀብሮ ጉራጌ እኮ ይሄዳል ስትባሉ ምን አይነት ትርክትን ለማስተላለፍ ነው? ምን አይነት ነገርስ ትውልድ ላይ ለመርጨት ነው የሚለውን እናንተ ብታስቡት ብትጠይቁ ደስ ይለኛል። ይሄ እንደዚህ አይነት ትርክቶች አማራን ሲያፋጭ እያየን ነው፣ ሲጎዳ እያየን ነው። ባልነበሩበት ባልዋሉበት ባልነበርንበት ትውልድ ዛሬ ላይ ትውልዳችን ምን ያክል እየተጎዳ እንደሆነ እያየን ነው። በኦሮሚያ ብትሄዱ ገና ሚኒሊክ ባልነበርንበት ጡት ይቁረጥ አይቁረጡ በማናቅበት በአፍ ትርክት ብቻ ዋጋ እየተከፈለ ነው፣ እየከፈልን ነው። እኛም እንደ ኢትዮጵያዊ እየከፈልን ነው። የጉራጌ ማህበረሰብ በራሱ ደግሞ አንድ ራሱን የቻለ ጉራጌ፣ አንድ ራሱን የቻለ ኢትዮጵያን ያቆመ የኢትዮጵያ ዋርካ ነው። ወደዳችሁም ጠላችሁም የኢትዮጵያ ዋርካ ነው። ዛሬ መርካቶ ላይ ጉራጌ ወጥቶ ስልጤ ሊገባ ይችላል፣ ሌላ ብሔር ሊገባ ይችላል። ግን ከመጀመሪያው ማን ያለው ማን ነበር? አሁንስ ማን አለ? ሚሊተሪ ተራ ብትሄዱ፣ የትኛውም መርካቶ ላይ ብትሄዱ ማን ነው ያቀናው? ለዚህ ያደረሰው ኢትዮጵያን ማን ነው የጀርባ አጥንት የሆናት? እስቲል ነው መንግስት የሚበደርበት ማህበረሰብ ቢኖር ጉራጌ ነበረ። የዛሬን አያርገውና ይሄንን ማህበረሰብ ደግሞ ሄደ ወቅጠክ ሀይ እኔ ሰው ስለሚቀናብኝ ነው ካልክ አንድ ማህበረሰብ ሙሉ አንድ ሰው ላይ አንድ ግለሰብ ላይ ሊቀና አይችልም። እና አንዳንዴ ተመልካች ስናገኝ ተከታይ ስናገኝ ሰዎች ላይ የምናደርገው ነገር የራሳችሁ ጉዳይ። እንደ ማህበረሰቡ አማራ፣ ኦሮሞ፣ ጉራጌ፣ ትግራይ ምናምን ብላችሁ ግን የምታደርጉት ነገር ተጠንቀቁ። ጥንቃቄ በደንብ ያስፈልገዋል ባይነኝ እና ይህ ነገር እንደ ማህበረሰብ እኛም ከፍቶናል። እየከፋቸውም ሰዎች ሲናገሩ እኔ ይቅርታ አልጠይቅም እኔ ትክክል ነኝ የሚል አመለካከት በጣም ያስጠላል ለማለት ፈልጌ ነው ማለት ነው። ሌላው አወዛጋቢ ጉዳይ ደግሞ የጂጂ ኪያና እንግዲህ የልጇ ጉዳይ ነው። ልጇ ትላንትና እንግዲህ እራሷም እኔ አሁን አንዳንዴ በጣም ግራ የሚገቡ ነገሮች እየመጡ በዛና አሁን ላይ ምን ማለት እንዳለብን ግራ ገባን። ሚዲያ ወዴት እየወሰደን ነው፣ ወዴትስ እየሄድን ነው የሚለው ግራ አጋባኝ። እኔ በፋኒ መልስ ወይም በሳምሪ መልስ ችግር የለብኝም። ለምን ተገደው እያወሩት ተገደው ነው። እኔ ሳምሪ ላይ አልፈርድም። ተገዳለች ስላችሁ እዚህ ጋር ባል ነው፣ እዚህ ጋር እናት ነች። ነገሮች ደግሞ እየተበላሹባት ያሉት በእናቷ በኩል ነው። ግራ ያጋባል። እኔ እረዳታለሁ፣ ግን እንደ ሰውኛ ደግሞ ስታስቡት ደግሞ ትንሽ ግራ የሚያጋቡ ነገሮች አሉ። ለምሳሌ ብትሉ የሰው ልጅ መኖር ካለበት እኔ እናት እስከዛሬ ድረስ ማቀም የልጇ ትዳር ሲበላሽ የልጇ ትዳር የማይሆን ሲመስላት ወይም ደግሞ መሀላቸው ጸብ ሲኖር ልጇን ተጭና ትዳሯን ትመልሳለች። ለልጇ ትዳር መቀናት ዋጋ ትከፍላለች። እዛ ጋር ደግሞ ወደ ጂጂ ኪያ ደግሞ ስንሄድ ለልጇ ትዳር መፍረስ ዋናው ተዋናይ እሷ ነች። የምር እኔ በጣም ነው የማዝነው፣ በጣም ነው የሚከፋኝ ይህንን ነገር ሳስብ። ለምን አንድ እናት የልጇን ትዳር ማቆም አለባት? አሉ እኮ እናቶች ቤት ከሌለው ቤት ሰርቶ የሚሰጡ፣ መኪና ከሌለው መኪና ሰርቶ ኑሩበት፣ ራሳችሁን ቀይሩ የሚሉ እናቶች እኮ አሉ። የእነዛን እናት ባየንበት እኔ የጂጂን እንዴት ነው ማድረግ የምችል አልከብድም። ግን አሁን ወደ ሳምሪም ፋኒም ጋር ስትሄዱ ይከብዳል። ደፈረኝ ነው እና ነገሮች ትንሽ ከበድ ይላሉ። ለሁለቱም ከባድ ነው። በነገራችን ላይ ደፋሪ ባል ነው፣ ተደፋሪ ደግሞ የሚስት እናት ነችና ያው በጂጂ ንግግር ነው እያልኳችሁ ሳይሆን በጂጂ ንግግር ነው እና ትንሽ የከበዳት ይመስለኛል። የሳምሪ ንግግር ካያችሁ ትንሽ ከእናትየው ይልቅ የከበዳት እንደውም የሚመስለኝ የሰዎች ንግግር የከበዳት ይመስላል። ከንግግሮቿ ካያችሁ
የሰዎች ንግግር ከብዷታል ትንሽ እና እሱ ነገር ትንሽ አጣብቂኝ ውስጥ የገቡ ይመስላሉ። ግን አሁንም እውነቷን ነው የምታራግቡ ሰዎች እባካችሁ ያለችው ልክ ናት ብዬ ነው የማስበው። ምክንያቱም እናትየው ከቆሰቀሰች በለጠ ሰዎች የሚያመጡ ነገሮች እና እዛ ጋር ከተናገረችው እና በጣም አንጀቴ ከበላችው ውስጥ እሷን ትታ ሌላ አታገባም የሚሉ አሉ። እሱ የእሱ ውሳኔ ነው አለች። አይገርማችሁም? በቃ ይሄ ነው በቃ የማትችሉት አይነት ፈተና ሲገጥማችሁ አብሶ በእናታችሁ ደግሞ ልክ እንደዚህ የማትወጡት አይነት ፈተና ሲገጥማችሁ አማራጮቻችሁን ለነሱ የምትሰጡት። እኔ የሚያየሁት በቃ ለሱ ሰጠችው አማራጮቿን። ትዳሯን ማዳንም ማጥፋትም የሚችለው እሱ እንደሆነ አመነች። ምክንያቱም ይከብዳል በጣም የሚመጣ ነገር። ለሌላው ችግር እኔ ግድ የለኝም፣ በቃ ሌሎቻችሁ እሷን በህግ ይዘዋለው፣ ሌሎቻችሁ ግን እባካችሁ አለች እና ትንሽ እውነት አሳዝናኛለች። በጣም ትንሽ ከበድ ይላል ሁኔታው እና እኛ ገና ለሚዲያ አጠቃቀም በጣም ይቀረናል ባይ ነኝ። ቤተሰብ ሁላችሁ በነገራችን ላይ የማንኛውም ቤተሰብ የትኛውን ቤተሰብ ውስጥ ብትገቡ በጣም እንትን ነው የምትሉት ቤተሰብ አይደለም ያለው። ይሄ በጣም ንጹህ በቃ ጽድት ያለ ከጭቅጭቅ ከምን የጸዳ ነው የምትሉት ቤተሰብ የለም። ሁሉም ቤተሰብ ላይ ስትገቡ እንከን አለ፣ ነገሮች አሉ። ግን አቻችላችሁ ነው የምታልፉት። ማናችንም ብንሆን ማናችሁም ብትሆኑ እና ዛሬም እባካችሁ በቃ ገብታችሁ ኮሜንት የምትሰጡ ሰዎች አያለው። እኛ ጋር የምትሳደቡ ምናምን ሰዎች አለው። እኔ አላቅም። ፋኒና ሳምሪን በዚህ ሰዓት መስደብ እንዴት ነው ማለት አይገባኝም። ምክንያቱም እናት ጥፋት እንኳን ልጆቿ ቢያጠፉ ሸፋፍና ነው የምታልፈው እንጂ እሷ የጥፋቱ አንድ አካል ሆና የልጇ ትዳር ለመበተን የምትሄድ እናትን በዚህ ልክ ይከብዳል። እና እባካችሁ ሚዲያን እንደ ሚዲያ ቤተሰብን እንደምትሰ በቃ ይሄ ለምሳሌ እኔ እዚህ ቤት 5 ወይ 4 6 ሆነን እንኖር እንችላለን። የምንኖርበትን ቤት የምንኖራቸውን አካሎች ቤተሰብ ናቸው። በቃ ቆርጣቸው አትቆርጡ። ለምሳሌ ልጄን አልቆርጣትም፣ ባሌን አልቆርጠውም፣ የሆነ ገለመን አልቆርጥም፣ እህቴን አትቆርጡም፣ ወንድም አትቆርጡ። ይኖራል ሰላም ከእናንተ ጋር። እንደዛ ለማድረግ ደግሞ እናንተ ተነሳሽነት መኖር አለበት ብዬ ስለማምን ነው። እንግዲህ ውዶቼ የዛሬ ቪዲዮ ይህን ይመስል ነበረ። በዛሬ ቪዲዮ ሀሳብ አስተያየት ካላችሁ ሁላችሁም ሼር እያደረጋችሁ ብትጽፉልኝ ደስ ይለኛል። ይሄ ቻናል እንዲያድግ መልካሙን እየሰራን ብናድግ ደስ ይለኛል። አምናለሁ በጣም የሆነ የሚከፉኝ ነገሮች አሉ። እንደ ልፋታችሁ ኤዲት አድርጋ በቃ ብዙ ነገሮች እንደምትለፉት ሳይታይ ሲቀር ትንሽ ይሰብራል። ግን ኦኬ ነገ ላይ የተሻለ ነገር አለ። ነገ ደግሞ መልካም ጥሩ ነገር ይመጣል። በሌላ ኮንቴክስት በመጣ ብሳደብ ወይም ራቆቶኝ እንደዚህ አድርጌ በዚህ ወጥቶ ገሌ እንዲያደርገኝ ምናምን ቢመጣ ቢሰራ ብሩም ይመጣል፣ ሞር በደንብ ይሰራበታል። ያ ግን ለእኛ ለነገ ህይወት ጥሩ ነው ብዬ አላምንም። ነገ ህይወታችን በራሳችን እጅ አበላሽተ ነው። ከዛ በኋላ ደግሞ ነገር ለማስተካከል ሚዲያ የያዘውን ነገር ለማስተካከል ትንሽ ከበድ ይላል። ሰው መልካም የሚሰሩ ሰዎችን በማበረታታት ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰዎች እንዲደርስ እንድታደርጉ በአክብሮት ጠይቃለሁኝ። ቤቲ ነኝ ከማለዳ ኢንተርቴንመንት። መልካሙን ውሎ ከኔም ከእናንተም ጋር ይሁን። ሰላም ለእናንተ፣ ሰላም ለሁላችን ይሁን። መልካም ጊዜ